ፍቅር እንዴት ነሽ ማሬ? እንዴት ነሽ? አለሁልሽ። ደህና ነሽ? አለሁልሽ። ጠፋሽ። ምንድነው? ባንዳት ነገር ቢሆን በዛ ቢለዛ ነው። ፍቅርዬ፣ ያው ቅድም ያወራሁሽ ነገር አለ አይደለ? ፈልጊሽ ነበር። የት ነሽ? እኔ ወደ መገናኛ አካባቢ ነኝ። ኦኬ። እና እንገናኛ። ኦልሬዲ አሁን ሰዓት እየደረሰ ስለሆነ ብንገናኛ ይሻል። የት ነሽ አንቺ? እኔ እዚህ ሰሚት አካባቢ ነኝ። እሺ፣ ችግር የለውም። ሄርሜላም ሆነች ሌሎቻችሁ ከኔ ላይ ወረድ በሉ። እኔ የሚመለከተኝ ስለ ፍቅር ነውና ማለትም አንቺ እኮ ቢገባሽ ሴት ልጅ ነሽ፣ የሴት ልጅ ምን የሚገባሽ አሁን ታመም ያለው ተጎድቻለሁ የምትይ ከሆነ የሩታ ስሜት ሊገባሽ ይገባ ነበር። ፍቅርን በዚህ ልክ መናገር፣ በዚህ ልክ ዲስሪስፔክት ማድረግ አይጠበቅብሽም። ማለት ፍቅር እኮ እዚህ ጋር የሰው ትዳር ልታስተካክል ነው እንጂ እንዳንቺ የሰው ትዳር ልትበጠብጥ አልመጣችም። እኔ ማለት ለዚህ ቃል በጣም ይቅርታ፣ እኔ እንደዚህ አይነት ንግግር መናገር አልፈልግም። ግን ማለት በዚህ ልክ እንደዚህ መሆን እኮ አያስፈልግም። በቃ ከሰው ህይወት ለምን አትወጪም እንዴ? ሩታና አብርሃም ልጃቸውን በሰላም ያሳድጉበት እንጂ አንቺ ምንድነሽ እንዴ? ከዛ ደግሞ አልፎ ተርፎ ፍቅር የሰው ትዳር ታስተካክል በመጣች የዚህን ያህል መናገር እሷን አስፈለገ ይበላል። ሩታ ማለት ሳላደንቀው ማላልፈው ነገር በጣም ጠንካራ ሴት ነሽ አንቺ። ማለት ብዙ ሰው ካንቺ ብዙ ነገር ይማራል። በጣም ብዙ ነገር አሳልፈሽ ነው እዚህ ያለሽበት ቦታ የደረስሽውና ልጅን ለብቻ ማሳደግ በጣም ከባድ ነው፣ ይገባኛል። እና በበፊቱ ጥንካሬሽ ቀጥይ። ማንም ሰው ወደኋላ ሊያስቀርሽ እንዳይሞክር። ፍቅርን የፈለኳት ምክንያት በቃ ከዚህ ነገር ውስጥ እንድትወጣና የራሷን ህይወት እንድትመራ ነው። ማለት በቃ ሁለቱ ከተስማሙ ተስማሙ፣ እንዳልኳችሁ ነው። ቢስማሙ ለሁሉም ሰው ጥሩ ነው ማለት እኔም ደስ ይለኛል። ግን ፍቅር እና ያው ፍቅር እየመጣች ነው። አሁን ደውዬላታለሁ። የሆነ ስራ ምናምን ላይ ሳትሆን አትቀርምና ከበኋላ አመጣለሁ ብላለች። እስከዛ ከእናንተ ጋር ያወራን ጠብቃት ይሻላል ይመስለኛል። እና ያለው ነገር ይሄ ነው በቃ። ሰላም እንዴት ናችሁ የዩቲዩብ ቤተሰቦቻችን? እኔ በጣም ደህና ነኝ። ሁላችሁንም ባላችሁበት ሰላም ብያለሁ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በእንደዚህ አይነት ቪዲዮ ተበልሼ ባልመጣ ደስ ይለኝ ነበር፣ ግን ያው መጥቻለሁ። ሁላችሁም የምትጽፉትን ኮሜንቶች አይቻለሁ ምናምን። የተረዳችሁኝ ሰዎች አላችሁ፣ ያልተረዳችሁኝ ደግሞ አላችሁ። ግን ትንሽ ለመረዳት ሞክሮኛል። ያው ያለውን ነገር የምታውቁት ነውና ነገሮችን ለማስተካከል ነው እኔ በቻልኩት እየሞከርኩ ያለሁት። ላይክ እኔና ፍቅር ያለን ነገር ታውቃላችሁ። ይሄን ያህልም በርግጥ ላይክ ስለተረዳኋት ሀሳቧን በጣም ስለገባኝ ምናምን ነው አሁን እዚህ ጋር የመጣሁት ከሷ ጎን ለመቆም የመጣሁት ማለት ነው። የተደረገባት ያለው ነገር ደስ አይልም። ከዛ አልፎ ተርፎ ደግሞ ብዙ ኃላፊነት ያለባት ልጅ ነች። ሁሉም እንደዛው ናቸውና ያለውን ነገር ብናስተካክል ብዬ አስባለሁ። ግን በቃ እኛ የምንሄድበት መንገድና እነሱ ይሄዱ ያሉበት መንገድ ደስ አይልም። ባለፈው መጥቼ ነበር አሚሮን ላዋራውና ምን አይነት መልስ እንደመለሰልኝ አይታችኋል። በምን አይነት መንገዱ እንደመለሰኝም አይታችኋል። ሌላ አይነት ማይሆን ነገር ለመደራረግ ደረጃ ነው እየደረስን ያለነውና ያ ደግሞ መሆን የለበትም። እኛ ትልልቅ ሰዎች ነን ምናምን ሰው ከኛ ብዙ ነገር ይጠብቃልና ነገሮችን እስቲ ለማስተካከል እኔ በጣም እየሞከርኩኝ ነው። እንደ እህትም እንደ ወንድምም ሁሉንም ቀርቤ ለማናገር እየሞከርኩ ነው። ግን ትናንትና ጭራሽ ደርሶ ያየሁት ቪዲዮ አብርሃም እኔ ካንተ ይሄን አልጠብቅም ነበር። ማለት ለፍቅር ይሄ አይገባትም። ያንተን ቤተሰብ ያንተን ትዳር ልትመልስ ነው እየሞከረች ያለችውና በጣም ላይክ የሄደበት መንገድ ደስ አይልም። በጣም ያስቀየማት ምናምን ሌሎቹም እየመጡ ይናገራታል። ሁሉም ሰው እየመጣ ፍቅር ላይ ነው አቅሙን የሚወጣውና ይሄ ደግሞ ለምን እንደዚህ እንደሚሆን አይገባኝም። እኔ ከዚህ ነገር ብትወጣ እኔ ፍቅር በዚህ ሰዓት ደስ ይለኛል። በቃ ቢበቃስ ደስ ይለኛል። ማለት እሷ ለጥሩ ለማድረግ እየሞከረች ያለችውን ነገር ሰዎች ኔጌቲቭ እየወሰዱባት ነውና እኔ እንጃ እኔ እንዴት ለማን እንደማስረዳ አላውቅም። እና ፍቅር እኔ በቃ ከዚህ በላይ ለሰው እየኖረች ሁሉ ጊዜ ለሰው እንደዚህ የሆነች መቀጠል የለባትም። እና ዛሬ እዚህ የመጣችው አብርሃም አብሮ አደጓ ነው። ብዙ ነገር አሳልፈዋል አብረውና ቢያንስ የሱን ህይወት ለማስተካከል ሩታም ደግሞ ያለችበትን ችግር ለማገዝ ነው የመጣችውና እኔ እንጃ እኔ ፍቅርን ለምን በጥሩ መንገድ እየተረዳሁት እንዳልሆነ አላውቅም። አልፎ ተርፎ ደግሞ አብርሃም ፍቅርን እንደዚህ መናገር ደረጃ መድረስ አልነበረብህም። ማለት እሷ ለአንተ ከማሰብ ነው ይሄንን ነገር እያደረገች ያለችው። ይሄን ሁሉ ስድብ ይሄን ሁሉ ንግግር ችላ ካንተ ጎን ለመቆም እየሞከረች እያለ አንተ ጭራሽ እሷን መክፋትህ ተገቢ አይደለም። እኔ እንዴት እንደሆነ አላውቅምና ሩታን ደግሞ ሁላችሁም እንደምታውቁት ነው ከአብርሃም ጋር እዚህ እንትን ላይ አይታችኋታል። ብዙ አመት አብረው ቆይተዋል። ሴት ልጅ ሆና ደግሞ ህፃን ልጅ ብቻውን ማሳደግ በጣም ከባድ ነገር ነው። ኃላፊነት በጣም ከባድ ነገር ነውና ተረድታችኋት ሁላችሁም ከጎና ብትሆኑ ደስ ይለኛል። ማለት በጣም ጥሩ ልብ ያላት ልጅ ነች። ሁሉም ሰው ሊወዳት የሚችል አይነት ሰው ነችና
ፍቅር እሷን ለመደገፍ ነው የሴትነት ህመሙ ስለሚሰማት ነገሮችን ለማስተካከል እንደዚህ እየጣረች ያለችና እዚህ ጋር ፍቅር እንደዚህ አይነት ዋጋ እየከፈለች ማንንም ሰው ሳይረዳት ዳግም እዛ ጋር ደግሞ በጣም እየተጎዳ ነውና ከዳግም ጋር ያላትን ነገር አበላሽታ ሁሉን ነገር ተሳነው እዚህ ጋር ያለችና እኔ ማለት እንደ እህት ስለሁሉም ይመለከተኛል እንደ ጓደኛ ይመለከተኛል ብዬ አስቤ ነው ዛሬ እዚህ ጋር የመጣሁትና ፍቅርም ቢሆን እና ነገሮችን ለማስተካከል ዛሬ ፍቅር እንድንገናኝ አስቤ ነበርና ደውዬላታለሁ ቀጥሬያታለሁ ዛሬ ከፍቅር ጋር ያለውን ነገር ተነጋግረን ወደ ነበረበት ወደ በፊት በቃ ልጅቷ ብዙ ነገር ያለባት ልጅ ነችና ወደ ራሷ እንድትመለስ ዛሬ እኔ ማለት እንደ እህት መምከር ያለብኝን መክራታለሁ መቆጣት ያለብኝን ነገር ተቆጥቻት በቃ ከዚህ ግርግር እንድትወጣ ነው ማድረግ የምፈልገውና እስቲ ልደውልላት እየመጣች ነው ኦሬዲ የሚሆነው ነው ስልኬ ታለ ሄሎ ፍቅር ወይ ያቢ እንዴት ነሽ ማሪ እንዴት ነሽ አለሁልሽ ደህና ነሽ አለሁልሽ ጠፋሽ ምንድነው ባንዳት ነገር ጊዜ ሆኜ በዛ ቢለዛ ነው ፍቅርዬ ያው ቅድም ያወራሁሽ ነገር አለ አይደለ ፈልጊሽ ነበር የት ነሽ እኔ ወደ መገናኛ አካባቢ ነኝ ኦኬ እና እንገናኛ ኦሬዲ አሁን ሰዓት እየደረሰ ስለሆነ ብንገናኛ ይሻል የት ነሽ አንቺ እኔ እዚህ ሰሚት አካባቢ ነኝ እሺ 30 ደቂቃ ሰጥኛለሽ እሺ ችግር የለውም በቃ መጣሽ 30 ደቂቃ እሺ ማሪ ደውልሻለሁ ደውይልኝ እና ያው ፍቅር እየመጣች ነው አሁን ደውዬላታለሁ የሆነ ስራ ምናምን ላይ ሳትሆን አትቀርምና ከ30 ደቂቃ በኋላ አመጣለሁ ብላለች እስከዛ ከእናንተ ጋር ያወራን ጠብቃት ይሻላል ይመስለኛል እና ያለው ነገር ይሄ ነው በቃ ማለት ፍቅርን እኔ እንደ መቆጣት ባለብኝ ልክ ተቆጥቻት ከዚህ ነገር እንድትወጣ ነው የምፈልገው በቃ የራሷ ህይወት አላት ብዙ ማስተካከል ያለባት ነገሮች አሉና እዚህ ማንንም እየጠራት ይናገራታል ማለት ለሱ አስባ እያደረገች ያለችው ነገር ማንም ሰው ሊረዳት አልቻለምና ሁሉም እየመጣ ይናገራታል ሁሉም ማለት ብዙ ላይፍ አሳልፋለች ፍቅር እዚህ ቦታ ለመድረስ ብዙ ነገር አልፋለች ብዙ ነገር ታውቃላችሁ እናንተም ሁሉም ኦዲየንስ የሚያውቀው ነገር ነውና በቃ እኔ ከዚህ በላይ ይበቃታል ባይ ነኝ እስቲ እናንተም በኮሜንት የምትሏትን ነገር በሏት ከዛ በተረፈ ያው እንደ ሰው እንደ ሴት ልጅ ምናምን እኔ ሴት ልጅ ጉዳት ይሰማኛል አንድ ልጅ ያለ ቤተሰብ ማድረግ የለበትም ብዬ ስለማስብ ነው ስለነሱ እዚህ ጋር ተቆርቁሬ መጥቼ ለማውራት እንትን ያልኩትና ነገሮች ቢስተካከሉ ሁሉም ሰላም ቢሆን ምናምን ደስ ይለኛል ሳልነግራችሁ ደግሞ ዳግም እውነት በቃ ከምታስቡት በላይ በጣም እየተጎዳ ነውና ዳጊን ታውቁታላችሁ ጓደኛዬ ነው አብሮ አደጌ ነው ምናምንና ፍቅር እዚህ ጋር ላሉት ሰዎች ላይፍ እየተጨነቀች ከሱ ጋር ያለዋቸው ነገር ትንሽ ጥሩ አይደለምና ከሱ ጋር ያለውንም ነገር ደግሞ ለማስተካከል እሞክራለሁ ዳግምንም እንዲረዳት በጣም እየነገርኩት ነበር እሱ በሌላ ወይ ነው እሱ የተረዳትና ዳግምን እንዲረዳት እየነገርኩት ነው ያው በቅርቡ ሰላም ይሆናል ሁሉም ነገር ብዬ አስባለሁ ፍቅርን የፈለኳት ምክንያት በቃ ከዚህ ነገር ውስጥ እንድትወጣና የራሷን ህይወት እንድትመራ ነው ማለት በቃ ሁለቱ ተስማሙ እንዳልኳችሁ ነው ቢስማሙ ለሁሉም ሰው ጥሩ ነው ማለት እኔም ደስ ይለኛል ግን ፍቅር እዚህ ጋር ለነሱ እየለፋች ሁሉም እየተረዳት አይደለም አብርሃምም እየተረዳት አይደለም እየሄደበት ያለው መንገድ ደስ አይልምና ነገሮች ከሚበለሻሹ ፍቅር ስራዋንም ሁሉ ነገሯንም ከምትበጠብጥ ከዚህ ነገር እንድትወጣ ለአንዲና ለመጨረሻ ጊዜ ዛሬ ላይ ጠርቼ በቃ በጣም ማስረዳት ያለው ነገር እኔ እየሰማሁት ያለውት ነገር አለ ከጀርባም ሰው ይነግረኛል እየመጣ ምናምን እኔን በእንደዚህ አይነት ቪዲዮ አይታችሁኝ አታውቁምና እዚህ ነገር ውስጥ የገባሁት ለፍቅርም ስል ነው አንደኛ ለፍቅር ስል ነው ሌላ ሁለተኛ ለሩታ ስል ነው ላይክ እንደ ሴት ልጅ አዝናለሁ ከዛ ባለፈ ሌላ ምንም ምክንያት የለኝምና በውስጥ የምትጽፉልኝ ዳግምና ፍቅርን አስታርቂያቸው የምትሉኝም በእርግጥ እንዲታረቁ እኔም እፈልጋለሁ ሁለቱ ሰላም ቢሆኑ ደስ ይለኛል ያንን ለማድረግ ነው አሁን ይሄኛውን መስመር መጀመሪያ ካልጨረስን ወደዛ መሄድ አንችልም ፍቅር እዚህ ጋር ያላትን ነገር ካላቆመች ካላስተካከለች ማለት በቃ ከነሱ ህይወት ካልወጣች ከዳግም ጋር ያለው ነገር ፊክስ ለማድረግ እሱም አምኖበት በሙሉ ልብ ወደ እሷ ለመመለስ ይከብዳል ማለት እንደ ጓደኛ ተጎድቷል ይሰማዋል ምናምንና
ያለችበትን ነገር ለማረጋጋትና ለማስረዳትና በቃ እሷ ላይክ የኔነት ስሜት ነው የሚሰማት ሁሉም ቦታ ላይ በጣም የዋህ ልጅ ነችና ከዚህ ነገር እንድትወጣ እኔ ለማድረግ በቻልኩት መጠን እሞክራለሁ። እናንተም ያላችሁኝ ነገር ለሷ በደንብ ለማስረዳት እሞክራለሁ። ከዛ ባለፈ ደግሞ አብርሃምና ሩታ ነገሮችን ቢያስተካክሉ ጥሩ ነው። አብረው ቢሆኑ ካልሆኑም አልሆነም ነው። ግን የሌላ ሰው እንደዚህ ጣልቃ ገብነት አስተያየት መስጠት ምናምን አያስፈልግም። በቃ ከዚህ በላይ ሁሉም ሰው የራሱ ህይወት አለውና ሁላችንም የራሳችን ብዙ የምንኖረው ነገር አለ ምናምን። እኔም የራሴን ቻናል እየሰራው እንዳለው እያያችሁ ነው እዚህ ጋር ባለው ነገር። ምክንያቱም እኔ እህቴ ጓደኛዬ ማለት ነች ፍቅርና የሷን ነገር ሳይስተካከል የራሴን ስራ መስራት አልችልምና ሁሉም ሰው ወደ ራሱ እንትን ይላል እና ይሄ ነው እንዳልኳችሁ ነው። እና ደግሞ ማለት እስካሁን መናገር ከበደኝ ደብሮኝ ነው ዝም ያልኩትና ሄርሜላም ሆነች ሌሎቻችሁ ከኔ ላይ ወረድ በሉ። እኔ የሚመለከተኝ ስለ ፍቅር ነውና ማለትም አንቺ እኮ ቢገባሽ ሴት ልጅ ነሽ፣ የሴት ልጅ የሚገባሽ አሁን ታመም ያለው ተጎድቻለሁ የምትይ ከሆነ የሩታ ስሜት ሊገባሽ ይገባ ነበር። ፍቅርን በዚህ ልክ መናገር በዚህ ልክ ዲስሪስፔክት ማድረግ አይጠበቅብሽም። ማለት ፍቅር እኮ እዚህ ጋር የሰው ትዳር ልታስተካክል ነው እንጂ እንዳንቺ የሰው ትዳር ልትበጠብጥ አልመጣችም። እኔ ማለት ለዚህ ቃል በጣም ይቅርታ፣ እኔ እንደዚህ አይነት ንግግር መናገር አልፈልግም። ግን ማለት በዚህ ልክ እንደዚህ መሆን እኮ አያስፈልግም። በቃ ከሰው ህይወት ለምን አትወጪም እንዴ? ሩታና አብርሃም ልጃቸውን በሰላም ያሳድጉበት እንጂ አንቺ ምንድነሽ እንዴ? ከዛ ደግሞ አልፎ ተርፎ ፍቅር የሰው ትዳር ታስተካክል በመጣች የዚህን ያህል መናገር እሷን አስፈላጊ አይደለም። ማለት ሁለቱ ሩታና ፍቅር ለምን ተታረቁ ነው እንዴ? እንዳንቺ ጠላት ሆነው እንዲቆዩ ነበር የምትፈልጊው? እንደዛ ደግሞ ማለት የሰው ልጅ ሁሉም እንዳንቺ አያስብምና በቃ እኔ በቻልሽው አቅም እኔን በተለይ ደግሞ እኔ ላይ ባደርሽብኝ፣ እኔ ፍቅርን ስለነካሻት ነው የመጣሁት እንጂ እኔ ላይ ባደርሽብኝ ደስ ይለኛል። ከዛ ባለፈ ያው ያለውን ነገር አሁን ፍቅር ወሪ ትመጣለች፣ ከሷ ጋር እናወራበታለን። ያለውን ነገር በቀጣይ ቪዲዮ አሳውቃችኋለሁ የሚፈጠረውን ነገር እና እኔ ስለ ሩታ ማለት ሳላደንቀው ማላልፈው ነገር በጣም ጠንካራ ሴት ነሽ አንቺ። ማለት ብዙ ሰው ካንቺ ብዙ ነገር ይማራል። በጣም ብዙ ነገር አሳልፈሽ ነው እዚህ ያለሽበት ቦታ የደረስሽውና ልጅን ለብቻ ማሳደግ በጣም ከባድ ነው ይገባኛል። እና በበፊቱ ጥንካሬሽ ቀጥይ። ማንም ሰው ወደ ኋላ ሊያስቀርሽ እንዳይሞክር። የምትፈልጊውን ነገሮች አግዝሻለሁ፣ እኔ ከጎንሽ ነኝ በኤኒ ታይም ማለት ነው። ማለት በቃ ይገባኛል ስሜትሽ፣ ረዳሻለሁ። ሴት ልጅ ነኝ፣ ሴት ልጅ ጉዳት አውቃለሁና ማንም ሰው ባንቺ ጉዳት ደስተኛ እንዲሆን አታድርጊ። ለሌላ ሰው ማለት ህይወትሽን አሳልፈሽ አትስጪ። በቃ ከዚህ በላይ ራስሽን የውሳኔ ራስሽ ወስኚ፣ ነገሮችንም ለማስተካከል ሞክሪ ምናምን ነገር ላይክ እኔ እንጃ እኔ አላውቅም። ያለው ነገር ይከብዳል፣ ይገባኛል። ትዳር፣ ህይወት፣ ልጅ ብቻ ማሳደግ ምናምን ከባድ ነውና ያንን ነገሮች ለማስተካከል እንደ ፍቅር ከጎንሽ ሆና እያገዘችሽ እንደሆነ አውቃለሁ። ያው እኔም ከፍቅር ጎን ነኝ፣ በቻልኩት መጠን ለማገዝ እሞክራለሁ። እና ከዛ ባለፈ ሌሎቻችን ማለት የምፈልገው ነገር የሰው ህይወት ከመበጥበጥ ምንም አይገኝም። ሁሉም የራሱን ህይወት ቢኖር የተሻለ ይመስለኛልና የሩታን ሰላማን ብትመልሱላት ከሩታ ህይወት ብትወጡ ደስ ይለኛል። አከሌ ብዬ እኔ ስም መጥራት አልፈልግም። እና የዚህን ያህል ካልኳችሁ ይበቃኛል። ለማንኛውም ፍቅርን ስትመጣ ያለውን ነገር አውርቻት ነገ አሳውቃችኋለሁ።